ሰላም ወገኖች እንዴት ናችሁ? ዛሬ ደግሞ የአትክልት አሮስቶ ወይም ሮስትድ ቬጅቴብል አብረን እንሰራለን። አብረን እንግዲህ ዛሬ የምሰራው የአትክልት አሮስቶ እነዚህ አትክልቶችን ያካትታል። ብሮኮሊ፣ ኮሊፍላወር፣ ካሮት እና ድንች እንዲሁም ደግሞ ጨውና ቁንዶ በርበሬ፣ የተፈጨ ነጭ ሽንኩርትና ዝንጅብል። ግን ነጭ ሽንኩርትን ብቻ ማድረግ ይቻላል። እስኪ አብረን እንይ። እንግዲህ እንደምታዩት አትክልቶቹን እንደዚህ አርጌ ከተፍኩ። ከድንቹ በስተቀር ሁሉንም አደባልቄ አጥብና በቦል ውስጥ አደርገዋለሁ። እንግዲህ ቦል አዘጋጅቼ ቀይ ሽንኩርት እንደ አማራጭ ነው በትንሹ ቦል ውስጥ አድርጌያለሁ ከትፌ። ከዛ የተፈጨ ነጭ ሽንኩርትና ዝንጅብል አደርጋለሁ። ከዛ ጨው አደርግበታለሁ፣ ቁንዶ በርበሬም አደርግበታለሁ። ከዛ ዘይት አደርግበትና ከአትክልቱ ጋር አብሬ ያደባልቀዋለሁ። ድንቹን እንደዚህ ከትፈን አጥበን በተመሳሳይ መንገድ ቀምመን እኔ ለብቻ ነው የምጠብሰው፣ ምክንያቱም ትንሽ ዘይት የበለጠ ስለሚፈልግ ለብቻ አድርጌ ነው የምጠብሰው። አብረን እናያለን።